ከዘመዶቹ መውጣት፣ ካለበት ስፍራ መውጣት ከባድ ነው። አብርሃም ያለበት ሁኔታ ሳያግደው፣ አብርሃም የሀገሩ ሁኔታ ሳያግደው፣ አብርሃም የሚያመልከው ጣዖት ሳያግደው፣ አብርሃም የቤተሰቡ ሁኔታ ሳያግደው የእግዚአብሔርን ጥሪ ሰማ። የእግዚአብሔር ቃል በአብርሃም ሕይወት ተፈጸመ። በመከራ ውስጥ፣ በችግር ውስጥ፣ በስጋት ውስጥ፣ በምንም ነገር ውስጥ ብትሆኑ እግዚአብሔርን እመኑት። ሰላም ለእናንተ ይሁን። የተባረካችሁ ቅዱሳን ወንድሞቼ፣ እናቶቼ በመላው ዓለም ላይ ያላችሁ ይህንን መልእክት የምትሰሙ እግዚአብሔር የተባረከ ይሁን። ሁልጊዜም እንደምንካፈለው የእግዚአብሔር ቃል የከበረ ቃል ነው። በእግዚአብሔር ቃል ውስጥ ደግሞ ፍሬያማነት አለ፣ ሞገስ አለ፣ ደስታ አለ፣ በረከት አለ፣ ጤንነት አለ። የእግዚአብሔር ቃል ይገስጻል፣ ያነጻል፣ ይመክራል፣ ያቆማል፣ ያበረታል፣ የሳተውን ይመልሳል፣ የደከመውን ያበረታል፣ የወደቀውን ያነሳል። እግዚአብሔር የተባረከ ይሁን። ዛሬም ይህ የእግዚአብሔር ቃል በሕይወታችሁ ላይ ፍሬያማ እንደሚያደርጋችሁ እንደሚባርካችሁ አምናለሁ። ጌታ ኢየሱስ ይባረክ። እግዚአብሔር የተመሰገነ ይሁን። እንደ ወትሮ በጣም እግዚአብሔር በውስጥ ያስቀመጠው መልካም መልእክት አለ። ባለፈው መልእክቶቻችን ላይ በጣም እንደተባረካችሁበት አምናለሁ። የከበረ ጥሪ በሚል ሐሳብ እግዚአብሔር አምላክ እንዴት አማኞችን ሲጠራ ምን እንዳደረገና አማኞች ደግሞ ምን ማድረግ እንዳለባቸው የሚገልጥ መልእክት ነው የምንካፈለው። በተለይ ደግሞ አሁን ላለነው በዚህ ዘመን ላለን ትውልዶች ወሳኝ መልእክት ነው ደግሞ አለው። ስለዚህ በጣም ተዘጋጅታችሁ ለዚህ ቃል ክብር ሰጥታችሁ በደንብ እቺ ጥቂት ደቂቃ እንድትካፈሉ አበረታታችኋለሁ። በባለፈው መልእክታችን ላይ ከሙሴ ሕይወት አይተናል፣ ከኢያሱ ሕይወት አይተናል፣ ከሳሙኤል ሕይወት አይተናል። ዛሬ ደግሞ ከአብርሃም ሕይወት እናያለን። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችን በዘፍጥረት መጽሐፍ ምዕራፍ 12 ቁጥር ከ1 እስከ 3 በጌታ በኢየሱስ ስም አነበዋለሁ። እንዲህ ይላል። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብ አደርግሃለሁ፣ ባርክሃለሁ፣ ስምህን አከብረዋለሁ፣ ለበረከት ሁን። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔርን እንደተናገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበር ይላል። እንጸልያለን። ጌታ አምላክ እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ዛሬ ይህ የከበረ ጥሪ በሕይወታቸው ላይ ፍሬያማ እንዲያደርጋቸው ጸለይኩ። በቃልህ ሕዝብህ ወንዶችና ሴቶች እንዲባረኩ እንዲጸናኑ ከአብርሃም ሕይወት ያየው መልካም ነገር ደግሞ የሆነለት ነገር እንካፈላለን። ቃልን እየሰሙ ፍሬያማ እንዲሆኑ እንዲለወጡ በኢየሱስ ስም ጸለይኩ። ክፉ በቀልተኛ ይታሰር በኢየሱስ ስም አሜን። ጌታ ኢየሱስ የተባረከ ይሁን። እናንተ ብሩካን ናችሁ። አትርሱ፣ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን እንዳትረሱ። ሁልጊዜም የሚለቀቀው መልእክት እንዲደርሳችሁ ማለት ነው። ከአብርሃም ሕይወት የከበረ ጥሪ በጣም ስለከበረ ጥሪ በጣም በዚህ ዘመን ኢሹ ሆኖ አይሰማም። ሰዎች የሆነ ጥሪ ያለኝ ይላሉ እንጂ የተጠሩበትንና የጠራቸውን እግዚአብሔር ለይተው አያውቁም። አብርሃም ማን ነው? አብርሃም ምንድን ነው? የትስ ነበር የሚኖረው ስንል መጽሐፍ ቅዱሳችን ላይ እንደምናየው አብርሃም በኡር በከላድ የሚኖር ሰው ነበር። ደግሞ የሚያመልከው ጣዖት ነበር። እግዚአብሔር አብርሃምን ሲጠራ የእግዚአብሔር ሐሳብ እስከ ኢየሱስ ክርስቶስ መምጣትና መባረክ ድረስ ነው። ለአብርሃም እግዚአብሔር የጠራው ጥሪ እስከ ኢየሱስ ክርስቶስ መምጣት እሱ ብቻ አይደለም፣ መባረክም ጭምር ነው። ኢየሱስ ክርስቶስ ነው በአብርሃም ሕይወት ውስጥ የታየው። አብርሃም በጨለማ ውስጥ ነበር። አብርሃም ጣዖት ያመልክ ነበር። እግዚአብሔር ጠራው አብርሃምን። በጨለማ የነበረው አብርሃም፣ ጣዖት ያመልክ የነበረው አብርሃም የእግዚአብሔር ጥሪ መጣለት። ይሄ ጥሪ የከበረ ጥሪ ይባላል። እግዚአብሔር አምላክ ለአብርሃም የሰጠው ጥሪ እጅግ በጣም መልካም ጥሪ ነው። ለጥሪው ደግሞ አብርሃም የሰጠው ምላሽ አለ። ዛሬ እግዚአብሔር ለሚጠራችሁ ለሚናገራችሁ በኢየሱስ ስም ታዛችሁ የምትወጡበት ጸጋ ይጨመርላችሁ።
እግዚአብሔር አምላክ ለአብርሃም የጠራው ጥሪ የከበረ ነው። እግዚአብሔር ምን አለው ለአብርሃም? እግዚአብሔርም አብርሃምን አለው ከሀገርህ፣ ከዘመዶችህ፣ ከአባት ቤት ተለይተህ እኔ ወደማሳይ ምድር ምን በል ውጣ አለው። አስቸጋሪ ነው። ከሀገሩ መውጣት፣ ከዘመዶቹ መውጣት፣ ካለበት ስፍራ መውጣት ከባድ ነው። አብርሃም ያለበት ሁኔታ ሳያግደው፣ አብርሃም የሀገሩ ሁኔታ ሳያግደው፣ አብርሃም የሚያመልከው ጣዖት ሳያግደው፣ አብርሃም የቤተሰቡ ሁኔታ ሳያግደው የእግዚአብሔርን ጥሪ ሰማ። ዛሬ ካላችሁበት ሁኔታ ውጡ፣ ካላችሁበት ነገር ውጡ። እግዚአብሔር ለሚጠራችሁ ነገር ምላሽ ስጡ። እግዚአብሔር ሲጠራችሁ ግድ አገልጋይ ሁኑ ማለት አይደለም። ግድ መድረክ ላይ ሆናችሁ ስበኩ አይደለም። በምትሰሩበት ስራ ላይ ፖለቲከኛ ከሆናችሁ በዛ ስፍራ ላይ ታማኞች ሆናችሁ መስራት። ነጋዴዎች ከሆናችሁ በዛ ስፍራ ላይ ታማኞች ሆናችሁ መስራት። አስተማሪዎች ከሆናችሁ በዛ ስፍራ ላይ ተግታችሁ ማስተማር። እግዚአብሔር የሚጠራችሁ ጥሪ የተለየ ነው። ታዲያ እግዚአብሔር ሲጠራችሁ ለትውልድ በረከት እንድትሆኑ ነው። በአብርሃም ሕይወት ውስጥ የታየው ኢየሱስ ነው። ተመልከቱ። አብርሃምን አይቶ እግዚአብሔር ያየው ኢየሱስ ነው። አብርሃምን አይቶ እግዚአብሔር ያየው አዲስ ሕዝብን ነው። አብርሃምን አይቶ እግዚአብሔር ያየው አዲስ ትውልድን ነው። ዛሬ እግዚአብሔር እናንተን አይቶ ታላላቅ ነገር ሊያደርግ ይፈልጋል። ምድሪቱ ኢትዮጵያን፣ ኤርትራን፣ አውሮፓን ሊባርክ ይፈልጋል። ሰዶማውያንን በእናንተ ሊያጠፋ ይፈልጋል። የክፉ የአጋንንትን አሰራር በእናንተ ሊያፈርስ ይፈልጋል። ብዙ ከጨለማ ውስጥ ነፃ እንዲወጡ ይፈልጋል። የኢኮኖሚ ሁኔታ እንዲረጋጋ እግዚአብሔር አምላክ በኪዳን የሚጠራቸው ትውልዶች አሉ። እነማን ካላችሁኝ፣ አንተ፣ አንቺ፣ እኔ፣ ይህንን መልእክት የምትሰሙ ሁላችሁ። ታዲያ ምንድን ነው ማድረግ ያለብን? አብርሃም እግዚአብሔርን ሰማ። የከበረ ጥሪ ወደ አብርሃም ሲመጣ እግዚአብሔር ተናገረ፣ አብርሃም ሰማ። በጣም ብዙ በዓለም ላይ የሚሰሙ ድምፆች አሉ። በጣም ብዙ ድምፆች አሉ። የሐሰተኛ ድምፆች አሉ። የሶሻል ሚዲያው ድምፅ አለ። የሰዎች ድምፅ አለ። ብዙ ድምፆች አሉ። ለይታችሁ የእግዚአብሔርን ድምፅ መስማት ይሆንላችሁ። ትልቁ የእግዚአብሔር ድምፅ ያለው ቃል ውስጥ ነው። ይሄ ቃል ወደ አንቺ ሲመጣ ዝም ብሎ አልመጣም። ይሄ ቃል ወደ አንተ ሲመጣ ዝም ብሎ አልመጣም። ጥሪ ስላለብን ነው። መጽሐፍ ቅዱስ ዳዊት ምን አለ? በመዝሙሩ መጽሐፉ ላይ እግዚአብሔር በእኔ ላይ ዓላማ አለው አለ። እግዚአብሔር በአንተ ላይ ዓላማ አለው። ለዚህ ነው የከበረ ጥሪ የሚጠራ። ለዚህ ነው በተለያየ ባላችሁበት ስፍራ ላይ እግዚአብሔር በረከት እንድትሆኑ የሚፈልገው። በጨለማ ውስጥ እንድትኖሩ አልተጠራችሁም። በጨለማ የሄደ ሕዝብ ምን አየ ይላል? ብርሃን አየ። በጨለማ ውስጥ እንድትኖሩ አይደለም እግዚአብሔር ከጨለማ ያወጣችሁ። እግዚአብሔር የጠራችሁ በብርሃን እንድትመላለሱ ነው። አብርሃምን ሲጠራው ከውር ከገዳር ሲጠራው አብርሃም እዛው ያለበት የህይወት መንገድ ውስጥ እንዲኖር አይደለም። አብርሃም እግዚአብሔርን ታዞ ወጣ። እግዚአብሔር የተመሰገነ ይሁን። ሰማ። የእግዚአብሔርን ድምፅ መስማት ይሆንላችሁ። አሜን አሜን። የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። የእግዚአብሔርን ቃል ሰምታችሁ ነው በዚህ ዘመን ከመከራ የምታመልጡት። የእግዚአብሔርን ቃል ሰምታችሁ ነው ፍሬያማ የምትሆኑት። በተለያየ ሁኔታ፣ በተለያየ ስፍራ፣ በተለያየ ሀገር፣ በተለያየ መንገድ ውስጥ ያላችሁ የእግዚአብሔርን ቃል ሰምታችሁ ከመከራ ታመልጣላችሁ። የእግዚአብሔርን ቃል ሰምታችሁ ፍሬያማ ትሆናላችሁ። የእግዚአብሔርን ቃል ሰምታችሁ ስኬታማ ትሆናላችሁ። አብርሃም የእግዚአብሔርን ድምፅ ሰማ። ዛሬ የከበረው ጥሬ ነው የእግዚአብሔርን ቃል መስማት፣ ድምፁን መስማት። ሁለተኛ አብርሃም የመጣውን የእግዚአብሔርን ድምፅ አመነ። አምን አለ፣ አመነ። ፌዝ እምነት ነው። አመነ። እግዚአብሔር ተናገረው። ተመልከቱ፣ አብርሃም ብዙ ድምፆች የሚሰማ ሰው ነው። ከእግዚአብሔር ውጪ በሰይጣን ስርዓት ውስጥ የነበረ ጣዖትን የሚያመልክ የነበረ ሰው። አያችሁ፣ ወደ እግዚአብሔር ወደ አብርሃም ሲመጣ እግዚአብሔር የተናገረውን ድምፅ ሰማ። ከዛስ አመነ። አብርሃም ከሀገር፣ ከዘመዶችህ፣ ከቤተሰብህ እኔ ወደማሳይ ምድር ምን በል ውጣ። ተመልከቱ፣ አብርሃም የተናገረውን እግዚአብሔርን አመነ። መጽሐፍ ቅዱስ ሲናገር አብርሃምም አመነ ጽድቅም ሆኖ
ተቆጠረለት ይላል። እግዚአብሔር ይባረክ። የመጣውን ድምፅ አብርሃም አመነ። እናንተ ወንድሞቼ እና እህቶቼ እግዚአብሔር በተለያየ መንገድ ይናገራቸዋል። በተለይ ደግሞ ጽኑ በሆነው በቃሉ። ምክንያቱም የማይሻር ቃል አለን። ትንቢት ቢሆን ምን ይላል? ይሻራል፣ ቃሉ አይሻርም። እግዚአብሔር ሲናገራችሁ በእምነት መስሙት። እግዚአብሔር ስለ ቤታችሁ፣ ስለ ህይወታችሁ፣ ስለ ኑሯችሁ፣ ስለ ነጋችሁ ሲናገራችሁ በእምነት መስማት። አብርሃም አምኖ ወጣ። ሶስተኛ አብርሃም የእግዚአብሔር ቃል በአብርሃም ህይወት ተፈጸመ በሁለት መንገድ። አንደኛው እግዚአብሔር አምላክ አብርሃምን ምን ብሎ ተናገረው? እንዲህ አለው፣ ታላቅ ሕዝብ አደርግሃለሁ። አብርሃም መካን ነበረች ሚስቱ፣ እሱ 75 ዓመት ነበር። እግዚአብሔር ግን ምን አለው? ታላቅ ሕዝብ አደርግሃለሁ። አልተፈጸመም? ተፈጽሟል። ዛሬ እግዚአብሔር የተናገራችሁ ታላቅነት፣ እግዚአብሔር የተናገራችሁ ታላላቅ ነገር በህይወታችሁ ላይ ይሆናል። አሜን። ታላቅ ሕዝብ አደርግሃለሁ አለው። ሁለተኛ ባርክሃለሁ፣ ስሜን አከብረዋለሁ፣ ለበረከቱን የሚባርኩን ባርካለሁ፣ የሚረግሙን ረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። የእግዚአብሔር ቃል በአብርሃም ህይወት ውስጥ አንድ በአንድ ተፈጸመ። ሁለተኛው ምድራዊ በረከት ተባረከ አብርሃም፣ ሰማያዊ ደግሞ ኢየሱስ ክርስቶስ ደግሞ በአብርሃም ውስጥ ሲመጣ ታያላችሁ። አዲስ ትውልድ፣ የተመረጠ ትውልድ። አያችሁ፣ ርቀን የነበረን እኛ፣ ለተስፋው ቃል ሩቅ የነበረን እኛ በክርስቶስ ሆነን በክርስቶስ ደም ነጽተን ወደ አብ ፊት መግባት ሆነልን። ሃሌሉያ። አብርሃም አያችሁ፣ ያሉት ህዝቦች እስራኤላውያኖች አብርሃም ባመነበት በዛ እኛም ደግሞ በዛው እምነት እንደተባረከን ቃሉ ይናገራል። ዛሬ መልእክታችሁ ነው። ይህንን በደንብ ስሙ። አብርሃም እግዚአብሔርን ሰማ። የከበረ ጥሪ ይሄ ነው። እግዚአብሔርን ስሙት፣ ፍሬያማ ትሆናላችሁ። እግዚአብሔርን ስሙት፣ ስኬታማ ትሆናላችሁ። እግዚአብሔርን ስሙት፣ ህይወታችሁ የለመለመ ይሆን። ከመከራ ስጋት ታመልጣላችሁ። የሰማ ትውልድ ትውልድን ያስመልጣል። የሰማ ትውልድ አገልጋዮችን ያስመልጣል። የሰማ ትውልድ እናንተ የተጨነቁትን ያስመልጣል። ስሙት። አብርሃም እግዚአብሔርን ሰማ። መስማት ብቻ ነው። አብርሃም እግዚአብሔርን አመነ። እመኑት እግዚአብሔርን። በመከራ ውስጥ፣ በችግር ውስጥ፣ በስጋት ውስጥ፣ በምንም ነገር ውስጥ ብትሆኑ እግዚአብሔርን እመኑት። ስታምኑት ህይወታችሁ የግራ መጋባት፣ የሐዘን፣ የውድቀት አይሆንም። እሱ ብቻ ነው አይደለም። እግዚአብሔር ለአብርሃም የተናገረው ተፈጸመ በሁለት መንገድ። አንደኛው እግዚአብሔር አብርሃምን በምድራዊ በረከት ባረከው፣ ታላቅ ሕዝብ አደረገው። እግዚአብሔር አብርሃምን በብዙ ባረከው፣ ጠላቶች እስኪቀኑበት ድረስ እግዚአብሔር በሄደበት ስፍራ ሁሉ ለበረከት አደረገው፣ በሰማያዊ በረከት። አሁን እኛ የተባረክንበት በረከት። ለዛ ነው የእግዚአብሔር ሐሳብ ኢየሱስ ክርስቶስ እስከ መምጣት ድረስ። አያችሁ፣ በአብርሃም ህይወት የእግዚአብሔር ሐሳብ ኢየሱስ ክርስቶስ እስከ መምጣት ድረስ ነው። ስለዚህ እመኑት፣ ፍጻሜያችሁ የክብር ይሆናል። ፍጻሜያችሁ የድል ይሆናል። አታፍሩም። እግዚአብሔር እንደተናገራችሁ ይሆንባችኋል። አሜን። አብርሃም፣ ስለ አብርሃም መጽሐፍ ቅዱሳችን በጣም ብዙ ተጽፏል። እቺ ጥቂቷ ነገር በደንብ ከሰማችሁ ፍሬያማ ትሆናላችሁ። ቃሉን ስሙት፣ እመኑት። እግዚአብሔር የተናገራችሁ ይፈጸማል። የእግዚአብሔር በረከት በምድራዊም በሰማያዊም ይባረካቸዋል። እሱን ታመኑት፣ ከእርሱ ጋር ሁኑ። ቀኝ እጆቻችን ከፍ አድርገን እንጸልያለን። ቅዱስና የተፈራህ እግዚአብሔር ሆይ አመሰግናለሁ። ዛሬ በአብርሃም ህይወት አንተን መስማት፣ አንተን ማመን እንዳለብን እግዚአብሔር ሆይ ተከፍለናል። ይህንን የሰሙ ሁሉ እንዲባረኩ፣ እንዲጸናኑ፣ እንዲጎበኙ በኢየሱስ ስም ጸለዩ። የሰሙ ሁሉ ፍሬያማ ይሆኑ። የሰሙ ሁሉ ለበረከት ይሆኑ። የሰሙ ሁሉ ትልልቅ መልካም የሆነ ነገር ይስሙ። አንተን ሰምተው ደግሞ ማመን ይሆንላቸው። በሰማያዊም በምድራዊም በረከት ይባረኩ። በሚያስፈልጋቸው ነገር እንድትባረካቸው፣ እንድታለመልማቸው ጸለዩ። ክፉ በቀልተኛ ይታሰር። በሽታ ከእህቶች ከወንድሞች ላይ
በኢየሱስ ስም ይነቃል። ጭንገፋና ሞት የተገለበጠ ይሁን። እጅ በሁሉ ላይ ትምጣ በኢየሱስ ስም አሜን። ሁላችሁም የተባረካችሁ ናችሁ። እግዚአብሔር ከኛ ጋር። እግዚአብሔር ለአብርሃም የከበረ ጥሪ እንደጠራው አንተንም አንቺንም እኔንም እያንዳንዳችን ለዚህ ዘመን የከበረ ጥሪ ተጠርተናል። ቃሉን እንስማ፣ እንመነው እግዚአብሔርን። እግዚአብሔር በረከቱ በምድራዊም በሰማያዊም የእግዚአብሔር በረከት በእያንዳንዳችን ላይ ይሆናል። ሰላማችሁ ይብዛ። ሰላም ለእናንተ ይሁን። የተባረካችሁ ቅዱሳን ወንድሞች እናቶች፣ ይህንን መልእክት እየሰማችሁ እየተባረካችሁ ያላችሁ ቅዱሳን ሁልጊዜም በምታዩት መልእክቶች በምትካፈሉት መልእክቶች እየተባረካችሁ እንደሆነ አምናለሁ። ስለዚህ በየጊዜው የሚለቀቀው መልእክት እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለጸሎት ለምስክርነት እዚህ ላይ በምታዩት ስልክ ደውሉ። እንዲሁም የእግዚአብሔርን ስራ በገንዘቦቻችሁ ማገልገል የምትፈልጉ የበረከቱ ተካፋዮች የምትሆኑ እዚህ ላይ ባለው ስልክ ደውሉ። እግዚአብሔር አምላክ መልካምን ነገር ያደርጋል። በዩቲዩብ ቻናላችን የሚለቀቁ መልእክቶች ድንቅ መልእክቶች ናቸው። እግዚአብሔር በህይወታችሁ ፍሬያማ እንድትሆኑ የሚያደርጋችሁ መልእክት ነው።